እሱን እያዩ ፈጠን እናድርገው ብዙም ሰዓት ስለማይኖረን ማለት ነው። ኦኬ እሺ፣ እንዴት ዋላችሁ? በያላችሁበት የእግዚአብሔር ሰላም ይብዛላችሁ። ኦኬ እንግዲህ አሁን ላይ እየተካሄደ ያለው ነገር ምንድን ነው? አንዳንድ ማህበራዊ ሚዲያዎች ላይ እንዳየነው ከሆነ ያው ስድብ አስቀድሞ የጀመሩት በራሳቸው ኡስታዝ አማካኝነት መሆናቸውን ተገንዝበው ተረድተዋል። እነሱ መጡብን እንጂ እኛ አልመጣንባቸውም። እነሱ ጀመሩን እንጂ እኛ አልጀመርናቸውም። ስለዚህ ይህንን ነገር በጥልቅ የተረዱ ይመስለኛል። ምክንያቱም እኛ እጅግ በጣም ብዙ መረጃዎች በእጃችን ላይ ስላሉ ማለት ነው። ኡስታዞቻቸው ትላልቅ ኡስታዞቻቸው በመጅሊሱ ደረጃ የሚገኙ ትላልቅ ኡስታዞቻቸው የስድብን ናዳ ስለሚያወርዱ እንዲሁም አምላካችንን እንደሚሳደቡ ራሳቸው አውቀውታል። ሁለተኛውን ደግሞ ምንድን ነው እንግዲህ አስቀድሞ አምላካችንን ሲሳደቡ ክርስትናችንን ሲሳደቡ እንግዲህ እኛ ወይም ደግሞ እህትና ወንድሞች ክርስትናችንን ከመውደድ የተነሳ አምላካችንን ከመውደዳችን የተነሳ ክርስትናችንን ዲፌንድ ለማድረግ እዚህ አይነት ነገር ውስጥ እንደገባን እኛ ደግሞ የምናወራቸው እያንዳንዱ ነገር ከቁርአንና ከሀዲስ የማይወጣ ሙሐመድ ካለውና ካደረገው ውጪ አንዲት የወጣ ነገር አለመኖሩና በመረጃ ሞግቱን እያልን እንደሆነ ይህንን በጥብቅ የተረዱ ስለመሰለኝ which means አንዳንድ ሶሻል ሚዲያዎች ላይ ማህበራዊ ሚዲያዎች ላይ ከራሳቸው ድረገጾች መረዳት እንደቻልኩት ማለት ነው። ምንድን ነው ሀዲስ ይሳደባል። ቀጥታ ስማችንን ጠርቶ የኢትዮጵያ ክርስቲያኖች ማርያም ቤተክርስቲያን ያላችሁ ክርስቲያኖች ብሎ ይሳደባል። ቁርአን ክርስቲያኖች ብሎ ይሳደባል። ሙሐመድ ይሳደባል። ሙስሊሞች ያንን ተከትለው እንደሚሳደቡ አሁን በመረጃ አሳያችኋለሁ። ስለዚህ እንደዚህ አይነት መረጃዎች ያሏችሁ ሙስሊሞች ተሳደባችሁ ብለው የምታስቧቸው ማለት ነው እነዛን አምጥታችሁ ማሳየትና ከዛ በኋላ ያ ፍርድ ወደ እናንተ ቀጥታ እንደሚሄድ ትረዳላችሁ ማለት ነው። አንዴ ላሳያችሁ ቪዲዮዎችን። እሺ እንጠብቃለን። ስለዛ እኛም የሰደብናችሁ ጽሁፍ መረጃ ፎይ እንደዚህ ብሎ መረጃ የለውም ጲላዶስ እንደዚህ ብሎ መረጃ የለውም የምትሉትን ታመጣላችሁ ማለት ነው። ታመጣላችሁ። አንዲት አታመጡም። ቦልድ ሊነግራችኋለሁ። አንዲት አታመጡም። አንዲት የፈለገ ስድብ የሚመስሉ ነገሮችን እዛችኋቸው ነው። ሀዲስ ላይ፣ ተፍሲር ላይ፣ ሲራ ላይ፣ ቁርአን ላይ አሳያችኋለሁ ያ ነገር እውነት እንደሆነ። ክርስቲያን ሶሪ ጣልቃ ስለገባው ብቀጥል። ኦኬ ችግር የለው። እሺ ቅዱስ ማርያምን የቱ ጋር ነው የበዳት? መንፈስ ቅዱስ ማርያምን የቱ ጋር ነው የበዳት? ወንድ ልጅ እንደሚያመልክ ሰው እዚህ በጣም የሚያሳዝን የለም እዚህ ዓለም ላይ ወላሂ። ፎቶ ላይ ባይዞ እጅግ በጣም አጸያፊዎች ናቸው እና ለመስማትም በጣም ትንሽ ስለሚሸክኩ በጣም አጸያፊ የሆኑ ነገሮች ናቸው። ግን ያው ይሄ ነገር ከራሳቸው አስቀድሞ የመጣ ቀጥታ አምላክን የሚሳደቡ እንደሆነ ጀስት እናንተ እንድትረዱና ከዛ በኋላ እነዚህ አካላት ለህግ መቅረብ እንዳለባቸው እንድትገነዘቡ ነው። መንፈስ ቅዱስ ማርያምን የቱ ጋር ነው የበዳት? ወንድ ልጅ እንደሚያመልክ ሰው እዚህ በጣም የሚያሳዝን የለም እዚህ ዓለም ላይ ወላሂ። ፎቶ ላይ ያደረገው አምላክ ነው አይደል? ይሄ ልጅ ሰላሳ ልጅ ይሄ ሰው ካልተገደለ ገነት አይገባም ብሎ እንደሚያስብ ይሄን ወንድ ልጅ ተመልከዋል። ፕሮፋይል ላይ ያለው እስቲ መልስልን በፈጣሪ። ይሄ ነው ሰማይና ምድር የፈጠረው ልጅ። ይሄ ሰውዬ ነው ወይ አምላክ? በፈጠረ አሁን ብለው ይሄ ሰውዬ ነው አምላክ? የሚያሳዝነው ማን ነው? እስቲ 2000 ሰዎች የሚያሳዝነው ማን ነው? እኛ ሙስሊሞች የዚህን ወጣት የዚህን ቆንጂዬ ሰውዬ አምላክ እናመልካለን። እርሱ ደግሞ ይህንን ቆንጂዬ ያመልካል። ከሁለታችን ማን ነው የሚያሳዝነው? እኛ የዚህን ወንድ ልጅ ጌታና ፈጣሪ ስናመልክ ይህንን የፈጠረውን ነው የምንላችሁ። ይህንን የዚህን ፈጣሪ ይህንን ያስገኘውን ይህንን የቀረጸውን የወንድ ልጅ ፈጣሪ እናመልካለን። ይህን የፈጠረውን እሱን ትቶ ደግሞ ይህንኑ ነው የሚያመልከው። ይህንኑ ማን ነው የሚያሳዝነው? አንዴ ደስ ወይ ማን ነው የሚያሳዝነው? አእምሮ ያለው ሰው ይፍረድ። ተመልከት፣ እዚህ ጋር እግዚአብሔር ዲስፈርጅ አድርጓት ይችን ህፃን ልጅ ደም በደም አድርጓት ምን እንደሰራ አንተ እንደ ፖፖ አፍህ ላይ የሚሸናብህ ሰው ነህ። የዲቃላነት ማንነትን የሚገልጽ ነው። የእግዚአብሔርን
ሁለተኛው ደግሞ በግብር አሁን ላይ በጣም እየተሰማ ወይም ደግሞ እየዋለ ሰማችሁት። ዲያቆን ስለ ራስ ማርካት እያስተማረ ነበረ። ግን ደግሞ እዚህ ጋር አንድ ነገር መናገር ፈለጉ። እርሱ ምንድን ነው? ኦርቶዶክስ ተዋሕዶ ቤተክርስቲያን በ2000 ዓመተ ምህረት ባሳተመችው መጽሐፍ ላይ ራሱ እኮ ይህን ነገር ቅዱሳን ሰዎች እንደሚያደርጉ ተናግራለች። መጽሐፈ ቀለሜንቶስ ምዕራፍ 3 ቁጥር 29 በሴት ሞት ምክንያት 40 ቀን አለቀሰ። ቅዱሳን እንዲያደርጉት ቤተክርስቲያን ፈቅዳለች፣ ታምናለች። ቀጥልሽ። ለማንኛውም ጨርሰው ሂድ። ነገር ቅዱሳን ሰዎች እንደሚያደርጉ ተናግራለች። መጽሐፈ ቀለሜንቶስ ምዕራፍ 3 ቁጥር 29 ላይ እንደዚህ ብላለች። ህዝቡ በሴት ሞት ምክንያት 40 ቀን አለቀሰ። ከዛ ይወት ሲቀር አላነበውም እኔ ያው ያስጠላል በጣም። ከዛ ሄኖስ ህዝቦቹን በቅጣት መራቸው እያለ ይናገራል። ስለዚህ የነገር ፍጹም ስተኮ ለምን እንደዚህ ነገሮች የምታሳትመው ስህተት የምትሉ ከሆነ ደግሞ እንደዚህ ስህተት ይገባል መጽሐፍ ቅዱስ ላይ አይመረምርም። እንደዚህ ስህተት እንዴት ብሎ ይገባል? ከትል ደግሞ ሰው ይህን መጽሐፍ እያነበበ እንዴት ብሎ እንደዚህ አይነት ነገር ያደርጋል? ምሳሌ ክርስቲያን ወገኖቻችን እውነታውን ትክክለኛ መጽሐፍ ነው ይሄ የምትባላት ክርስቲያን ወገኖቻችን ስለዳለ እያወረ ቅድም አሳይቻችኋለሁ። ባይዘዊ እኔ ባነቦ በጣም ትደነግጣላችሁ። ራሱ አያልቅም ሁሉ እዚህ ጋር ያቅም እዚህ ጋር መሳይ ሁለቱ ጡቶች እያለ ይናገራል፣ ከንፈሮች እያለ ይናገራል። የብልግና ነገሮች ማለት ነው። ይሄ መጽሐፍ ቅዱስ ነው ያምላቃ ብዬ የምከትለው። ሲቀጥል ደግሞ ሰው ይህ መጽሐፍ እያነበበ ሰው እንዴት ብሎ ያን ነገር ያደርገው ጥያቄ ነው። ወሰላሙ አለይኩም። ክርስቲያኖች እንግዲህ የኢየሱስ ክርስቶስን እብደት እና ውሸት የጳውሎስን ቅዠት ለማስቀጠል እየተሯሯጡ ይገኛሉ። ይህ በአፉ የሚሰዳዳ በጣም ባለጌ ስለሆነ በደንብ አድምጣችሁ ፍርዱን ለራሳችሁ። ክርስቲያኖች እንግዲህ የኢየሱስ ክርስቶስን እብደት እና ውሸት የጳውሎስን ቅዠት ለማስቀጠል እየተሯሯጡ ይገኛሉ ማለት ነው። ኢየሱስ ክርስቶስ እብድ እንደነበረ መጽሐፍ ቅዱስ በዮሐንስ ወንጌል ምዕራፍ 11 ላይ በግልጽ ቋንቋ ይናገራል ማለት ነው። እንዲህ በማለት በአእምሮም ታወከ ተብሎ ለኢየሱስ ክርስቶስ ተነግሯል። በአእምሮ መታወቅ ማለት አበደ ወይም እብድ ነው ማለት ነው። ስለዚህ ኢየሱስ ክርስቶስ እብድ ነበር ማለት ነው። በመቀጠል እብደቱን ደግሞ በተግባር ጭምር ያሳየበትን በማቴዎስ ወንጌል ምዕራፍ 15 ላይ ኢየሱስ ክርስቶስ እጁን ሳይታጠብ የሚበላና ሰዎችም እጃቸውን ሳይታጠቡ እንዲበሉ የሚያዝ ሰው ነበር። ስለዚህ ኢየሱስ ክርስቶስ እብድ ነበር ማለት ነው። እጁን ሳይታጠብ የሚበላ ሰው፣ እጃቸውንም ሰዎች እንዳይታጠቡ የሚያዝ ሰው ጤነኛ ነው ልንል አንችልም። ጽዳቱን የማይጠብቅ ሰው እብድ ነው ማለት ነው። ስለዚህ ኢየሱስ ክርስቶስ እብድም ጭምር ነበር። በመቀጠል ኢየሱስ ክርስቶስ ውሸታም ነበር። ውሸታም እንደነበረ መጽሐፍ ቅዱስ በግልጽ ቋንቋ ይናገራል። ውሸት ደግሞ ዲያብሎስ ያደርጋል። በዮሐንስ ወንጌል ምዕራፍ 8 ከቁጥር 44 ላይ ኢየሱስ ክርስቶስ በአንደበቱ የተናገረው ዲያብሎስን ሲገልጸው ውሸታም የውሸት አባት ሄዷል። ስለዚህ ኢየሱስ ክርስቶስ ውሸት ከተናገረ ዲያብሎስ ይሆናል ማለት ነው። በግልጽ ቋንቋ ኢየሱስ ክርስቶስ እንደዋሸ እንመልከት። በዮሐንስ ወንጌል ምዕራፍ 8 ምዕራፍ 10 ከቁጥር 34 ላይ ኢየሱስ ክርስቶስ በፒንታቶክ መጽሐፍ ወይም በኦሪት መጽሐፍት ላይ በሕግ መጽሐፍት ላይ ያልተነገረውን በሕግ መጽሐፍ የተነገረ አይደለምን በማለት ኢየሱስ ክርስቶስ እንደዋሸ መጽሐፍ ቅዱስ ይናገራል። በመቀጠል ደግሞ በማርቆስ ወንጌል ላይ በግልጽ ቋንቋ ሊቀ ካህን አብያታር በነበረ ጊዜ ዳዊት እንደዚህ ያደረገ ብሎ ታሪኩን ይናገራል። በዳዊት ጊዜ ግን ዳዊት ይህንን ታሪክ ሲፈጽም የነበረው አብያታር ሳይሆን አቤሜሌክ ነበር። ስለዚህ ኢየሱስ ክርስቶስ እዚህ ጋር በሁለቱም ዋጅተዋል ማለት ነው። ውሸት ደግሞ ዲያብሎስ የሚያደርግ ከሆነ ኢየሱስ ክርስቶስ ዲያብሎስ ነበር። በመቀጠል ደግሞ ኢየሱስ ክርስቶስ እጁን ሳይታጠብ የሚበላ በሽተኛ የአእምሮ ችግር አክል የነበረበት ሰው ነው ማለት ነው። ስለዚህ ይሄ በዚህ ሰውዬ መመራትን በፍጹም የሚቻል ሰው አይደለም። ስለዚህ ነው ሰዎች ክርስቲያኖች አሁንም የኢየሱስ ክርስቶስን እብደት ለማስቀጠል እየተሯሯጡ የሚገኙት ማለት ነው። ወሰላሙ አሌይኩም። እጅግ በጣም አስቸጋሪ ነው። ባይዙ ይህን ራሱ ማዳመጥ ለእኛ በጣም ኃጢአት ነው፣ ወንጀል ነው። ያው ግዴታ ምንም አማራጭ ስለሌለ ነው። እግዚአብሔር ዝሙተኛ ነው፣ ዝሙት አሰርተዋል። እግዚአብሔር ዝሙተኛ ነው፣ ዝሙት አሰርተዋል። ግን በክርስትና ዓለም እግዚአብሔር ስለጠጣና ስለሰከረ ጀግና ይባላል። ይህ በጣም የሚያስቅ ነገር ነው። የሰከረ ሰው ሰካራም ነው፣ ጀግና ሊባል አይችልም። ኦላና ኦሊባ ሸርሙጦች ናቸው። እግዚአብሔር አግብቷቸዋል፣ ልጆች ወልዶባቸዋል። መልስ ናምጣ። ዝሙት አይደለም፣ ምን ባለጌ ዝሙት አይደለም። አንተ ባለጌ ደደብ መጨረሻ ውሻ ነህ አንተ እኮ። እኔ ልክ ነግሬሃለሁ ቴሌግራም ላይ
ጨርሻለሁ። እንግዲህ ይህን የተናገሩት ባይዘ እነዚህ አካላት ናቸው እና እንደው በመጅሊስ ደረጃ ያለ ኡስታዝ እግዚአብሔር ዝሙት ፈጽሟል፣ እግዚአብሔር ዝሙተኛ ነው ብሎ አምላካችንን የተሳደበ በመጅሊስ ደረጃ የሚታወቅ መጅሊሱ የሚያውቀው ኡስታዝ ነው። ስለዚህ ከላይ እስከታች ተቀናጅተው ከመጅሊስ እስከ ምዕመን ድረስ እንግዲህ አምላካችንን እንዴት እንደሚሳደቡ ሁላችሁም አይታችኋል። ይሄ ደግሞ ከየትም ይወጣ አይደለም፣ ባይዞ ከየትም ይወጣ አይደለም። ከሙሐመድ አስተምሮ የወጣ ነው፣ ከቁርአን የወጣ ነው፣ ከሀዲስ የወጣ ነው። ያንን ኑና በመረጃ ሞግቱ ነው የተባሉት። ቁርአን ክርስቲያኖችን ቀጥታ ክርስቲያኖች ብሎ ስማችንን ጠርቶ ይሳደባል። ሀዲስ ቀጥታ የኢትዮጵያ ክርስቲያኖች ብሎ ስማችንን ጠርቶ ይሳደባል። እነዚህም ይሳደባሉ። ለምን? የዛ መጽሐፍ ተከታይ የዛ ነብይ ተከታይ ስለሆኑ ማለት ነው። ይህንን ነብይ ነው እንግዲህ ነብዩ እንደዚህ አደረገ፣ ሙሐመድ የምትሉት ነብይ ብላችሁ የምትከተሉት አካል ይህንን አደረገ ተብሎ ሲናገር በመረጃ ወጥቶ ሲናገር ሰው አሳደን ካልገደልን ካላረድን የሚሉት እንግዲህ ክርስቲያኖችም እህቶችም ይህንን ነገር ለህግ አካል ለፍርድ እንደምታቀርቡ ሁላችንም ተስፋ እናደርጋለን። እና እኔ ላሳይ የፈለኩትን ጨርሻለሁ። እፎይ ቀጥሉ እናንተ። ቴንኪዩ ክርስቲያን። ባይዜ መስማት በራሱ ይረብሻል እና እስልምና ላይ መስራት በጣም አስቀያሚው ፓርት አምላክ እንደሚሰደብ እያወቅ መስማትና ለዛ ምላሽ መስጠት በራሱ የሚያም ነው። አንድ ነብይ አይደለም የተሰደበብን፣ እኛ አምላካችን የተሰደበብን ማለት ነው። አምላካችን እየተሰደበ ከዛ ደግሞ ምላሽ ስሰጥ አይ እንደዚህ ነው ትክክለኛ አስተምህሮቱ ስትል ኖ እናንተ ዝም በሉ ምላሽም እንዳሰጡ እኛ ግን እንደፈለገን እንናገር የሚል ሲመጣ በጣም አሳዛኝ ይሆናል ማለት ነው። በጣም አሳዛኝ ይሆናል። በጣም አሳዛኝ ነው ይሄ። ክርስቲያን ሜቢ እንትናቸውን ማሳየትም ትችላለህ። እነሱ በምን ያህል ርቀት እየሄዱ እንዳሉ ቴሌግራም ላይ ልላክልሽ እና እነሱ ምን ያህል ርቀት እየሄዱ እንዳሉ ምንም አትናገሩ። እኛ ግን ስለእናንተ መስጊድ ብቻ ሳይሆን በየመቆሚያችሁ ከመስጊድ ውጭ ወጥተን መናገር አለብን ብለው ሲናገሩ ብለውም ደግሞ ክርስቶስን አደባባይ ላይ አምላክ አይደለም እንዳታመልኩ ሲሉ ለነሱ ስድብ አልመሰላቸውም። ይሄ ለእኛ ግን ይሄ ስድብ ነው። አደባባይ ላይ ወጥቶ ክርስቶስን እንደዚህ እያልክ ስትሳደብ ይሄ ስድብ ነው ለእኛ። የአንተ እምነት ለእኛ ስድብ ነው። ባይዜ ቅድም ጠቆም አድርጎታል። ኢትዮጵያ ውስጥ ያሉ የማርያም ቤተክርስቲያን ያለቻቸው ከፍጥረታት ሁሉ መጥፎ ናቸው ብሎ ሲለን ከፍጥረታት ውስጥ አንዱ ሴጣን ነው። ከዚህ በላይ ስድብን ያለ አይመስለኝም። ከሴጣንም መጥፎ ናችሁ ካለኝ የማርያም ቤተክርስቲያን ያላችሁ ካለኝ ሐዲስ ከዚህ በላይ እኔ ምንድን ነው ሊሰድበኝ የሚችለው? እና አንድ ቁጥር ጻፉልኝ። አንተ ሰድበህናል ያላችሁበትን ቪዲዮዎች እዛችሁ ነው እዛችሁ ነው። ያንን ሐዲስህ ላይ እኔ ማሳየት ካልቻልኩኝ እቀጣለሁ። ክርስቲያን አዘጋጀህልን? የፈጠነ ኦኬ። እንግዲህ የመንገድ ላይ ዳዋዎች ናቸው፣ የመንገድ ላይ ስብከቶች ናቸው። እንግዲህ ቀጥታ አምላካችን ምን እየተባለ እንደሚነገርለት እንደሚሰደብ በዛው ይሁንና እነዛ ደግሞ የመንገድ ላይ ዳዋዎች ምን አይነት እንደሆኑ በምን አይነት መንገድ የት ድረስ እንደሄዱ ምን ያህል ርቀት እንደተጓዙ እንድታዩዋቸው እፈልጋለሁ። ባይዞ እዚህ ንጽጽሩ ላይ የሚሰሩት ቀጥል፣ ችግር የለውም አስቀጥለው ሂድ። አደባባይ ላይ ወጥቶ ኢየሱስን አታምልክ እያለ ሲለኝ እኔ ስድብ እኮ ነው። አላህ ብቻ ነው የሚመለከው። ኢየሱስን አታምልክ እየረበሸኝ እኮ ነው። ስራ ቦታ ላይ መጥቶ ቀጥታ የትንኮሳ እኮ ነው። እኔ ስራ ቦታ ላይ መጥቶ አደባባይ ላይ መጥቶ ኢየሱስን አታምልክ፣ ኢየሱስ ያላህ ባሪያ ነው ሲለኝ ስድብ ነው ይሄ። ከቻልክ አንድ የሚዲያውን እንትኑን አሳየን ተወና ሰውየውን፣ ሰዓት ስለሌለን ተቋሙን አንድ ያሳየን። ተቋም ውስጥ ደግሞ ቅድም ሲሳደቡ ከነበሩት ውስጥ ሎቱ ስብሐት ኢየሱስ
ምን እንዴት እያለ ሲሳደብ የነበረው ጸጉራሙ ይሄ ድርጅት የሚደግፈው ነው። ልብ በሉ። ያ ጸጉራሙ ልጅ ለምሳሌ ተራ ነው ብላችሁ ልታልፉት ትችላላችሁ። ድርጅቱ የሚደግፈው ነው። በድርጅት የሚመራ ነው። አሳያቸው። ያ ዋይድ ይሄ የምታዩት ራማ ያዙት፣ ስክሪን ሸዘርጋችሁ በድርጅት የሚመራ ነው። ኢየሱስን እንደዛ አይደለም። ኢየሱስን አምላካችንን ተራ ግለሰብ እንኳን እንደዛ ማይሰደብ ቃላት እየተሳደበ የነበረው እነኚህ ሁሉ የሚያምኑበት መንገድ ላይ ወጣው ነው እንግዲህ እንደዛ የሚሰብኩልን። ኢማጂን ሀዲያ ላይ ሌላ ቦታ የሚሰራው አለ። ዝቅ በል እናሳያቸው። ሜቢ ስፒከሩ ላይ ያለው በየመንገዱ ላይ ወጣው በደንብ ስፒከሩ ላይ ያለውን ስፒከሩ ያሳያቸዋል። ቆይ ድርጅቱ ይታወቃል። ራማ ስትሬት ዳዋ ነው። ስለዚህ በየመንገዱ ወጥተው ይህንን ንጽጽር የሚሰሩት ከዛ ውስጥ አንዱ ጸጉራሙን አሳየናችሁ። ሌሎችም አሉ፣ ስማቸው የተጠቀሱ አሉ። ያው ይዩት፣ አንድ ድምፁን አሰማቸው እንዲለዩት። ከዛ በኋላ ቅድም ያለውን አንድ ያ ይሄ ማለት አሁን ወደዛ መልሰው ቅድም የተሳደበውን አሳያቸው። ይሄን ማለት እሱ እንደሆነ አሳያቸው። ክርስቲያኖች እንግዲህ የኢየሱስ ክርስቶስን እብደትና ውሸት የጳውሎስን ቅዠት ለማስቀጠል እየተሯሯጡ ይገኛሉ ማለት ነው። ኢየሱስ ክርስቶስ እብድ እንደነበረ መጽሐፍ ቅዱስ በዮሐንስ ወንጌል ምዕራፍ 11 ላይ በግልጽ ቋንቋ ይናገራል ማለት ነው። እንዲህ በማለት በአእምሮም ታወከ ተብሎ ለኢየሱስ ክርስቶስ ተነግሯል። በአእምሮ መታወቅ ማለት አበደ ወይም እብድ ነው ማለት ነው። ስለዚህ ኢየሱስ ክርስቶስ እብድ ነበር ማለት ነው። በመቀጠል እብደቱን ደግሞ በተግባር ጭምር ያሳየበትን በማቴዎስ ወንጌል ምዕራፍ 15 ላይ ኢየሱስ ክርስቶስ እጁን ሳይታጠብ የሚበላና ሰዎችም እጃቸውን ሳይታጠቡ እንዲበሉ የሚያዝ ሰው ነበር። ስለዚህ ኢየሱስ ክርስቶስ እብድ ነበር ማለት ነው። እጁን ሳይታጠብ የሚበላ ሰው፣ እጃቸውንም ሰዎች እንዳይታጠቡ የሚያዝ ሰው ጤነኛ ነው ልንል አንችልም። ጽዳቱን የማይጠብቅ ሰው እብድ ነው ማለት ነው። ስለዚህ ኢየሱስ ክርስቶስ እብድም ጭምር ነበር። በመቀጠል ኢየሱስ ክርስቶስ ውሸታም ነበር። ውሸታም እንደነበረ መጽሐፍ ቅዱስ በግልጽ ቋንቋ ይናገራል። ውሸት ደግሞ ዲያብሎስ ያደርጋል። በዮሐንስ ወንጌል ምዕራፍ 8 ቁጥር 44 ላይ ኢየሱስ ክርስቶስ በአንደበቱ የተናገረው ዲያብሎስ ሲገልጸው ውሸታም የውሸት አባት ይለዋል። ስለዚህ ኢየሱስ ክርስቶስ ውሸት ከተናገረ ዲያብሎስ ይሆናል ማለት ነው። በግልጽ ቋንቋ ኢየሱስ ክርስቶስ እንደዋሸ እንመልከት። በዮሐንስ ወንጌል ምዕራፍ 8 ምዕራፍ 10 ከቁጥር 34 ላይ ኢየሱስ ክርስቶስ በፒንታቶክ መጽሐፍ ወይም በኦሪት መጽሐፍት ላይ በሕግ መጽሐፍት ላይ የተነገረውን በሕግ መጽሐፍ የተነገረ አይደለም በማለት ኢየሱስ ክርስቶስ እንደዋሸ መጽሐፍ ቅዱስ ይናገራል። በመቀጠል ደግሞ በማርቆስ ወንጌል ላይ በግልጽ ቋንቋ ለቃቅህን አብያታር በነበረ ጊዜ ዳዊት እንደዚህ ያደረገ ብሎ ታሪኩን ይናገራል። በዳዊት ጊዜ ግን ዳዊት ይህንን ታሪክ ሲፈጽም የነበረው አብያታር ሳይሆን አቤሜሌክ ነበር። ስለዚህ ኢየሱስ ክርስቶስ እዚህ ጋር በሁለቱም ዋሽተዋል ማለት ነው። ውሸት ደግሞ ዲያብሎስ የሚያደርግ ከሆነ ኢየሱስ ክርስቶስ ዲያብሎስ ነበር። በመቀጠል ደግሞ ኢየሱስ ክርስቶስ እጁን ሳይታጠብ የሚበላ በሽተኛ፣ የአእምሮ ችግር አክል የነበረበት ሰው ነው ማለት ነው። ኮሜንት ላይ ያየው እንትን ነው። በቃ ምንም ማድረግ ስለማንችል ነው። በቃ አማራጭ የለም። እንግዲህ በዚህ ልክ ነው የተሄደው። እኛ ጀስት አንድ ግለሰብ ወይ ደግሞ ነቢይ ተራ ነቢይ አድርገን የምናስበው አንድ ተራ ሰው አይደለም የተሰደበው። ተራ ግለሰብ አይደለም የተሰደበን። አምላካችን ነው የተዘለፈው። አምላካችን ነው የተወራው። ያንን ነው እያሳየን ያለን። ይህን ማዳመጥ ነው። ይህንን ማዳመጥ ለእኛ ትልቅ ኃጢአት፣ ትልቅ ወንጀል እንደሆነ እናውቃለን። ግን ምንም አማራጭ የለም። በዚህ ልክ አምላካችንን የሚወርፉትን አምላካችንን የሚሳደቡትን ካላሳየን ሰው ሊረዳና ሊገባው ስላልቻለ፣ ስለዚህ እንድታውቁት ሁላችሁ እንድታውቁት ነው እንጂ እኛ ይህንን ማዳመጥ ፈልገን ደግሞ ማዳመጥ አይደለም። ያ ቴሌግራም ላይ ላኩልህ አለ። አንድ የአቦይደር እናስደምጥና እንመለሳለን። እኛም የማስደመጥ ፍላጎት ኖሮን ሳይሆን ከዚህም ሌላ ተጨማሪ ስድቦች አሉ። አንድ የአቦይደር እንቀጥልና እንግዲህ አሁን ወይን እንሰብራለን ወይንም ደግሞ እንዳለት ጠንክረን እንወጣታለን። ከሁለት አንድ አማራጭ ነው ያለን። ወይን እንጠፋታለን ወይንም ደግሞ ማያዳግም ስራ እንሰራለን። እንደኔ እፎይ ይጠፋል እንጂ እፎይ ሞት ይሆናል እንጂ ከአሁን በኋላ ግን ማንም አፉ የማይጸዳዳበትን ተቋም እንመሰርታለን።
ማንም አንገታችንን ማንደፋበትን 99ን ተፍሲር ብንከስርን ማተገብሩባትን ሀገር እኩል የምንከባበርበትን እናደርጋታለን። እናከብራችኋለን፣ እንወዳችኋለን። ነገር ግን እኛ የእናንተን ሃይማኖት እንሳደብ፣ እናንተ ምንም ስለኛ ትናገሩ፣ ኔቨር ኤቨር አይሰራም። ሰዎቹን እንወዳችኋለን፣ ምንም ችግር የለብንም። ታቁኛላችሁ። ፐርሰናሊ ስቲል ሙስሊም ጓደኞች አሉኝ። ምንም ከሰዎቹ ጋር ችግር የለብኝም። እንተች አስተምሮ ከተባለ ግን እንተቻለን። ምክንያቱም ለዘመናት እየተቻችሁ አንድ አይደለም በእያንዳንዱ ከተማ በየመንገዱ ላይ እየሰበካችሁ ኢየሱስ ማለት የለባችሁም እስክትሉ ድረስ ኢየሱስ ማለት አትችሉም። በኦሮምኛ ኢየሱስ ማለት የለባችሁም። ኢሳ ጀቹ ቀብዱ ጀተኒት ቪዲዮ ደለጋ ጀርቱ ሰው ከዚህ በኋላ ግን እንደዚህ አይነት ነገር ቶሎሬት አናደርግም። እፎይ ሊሞት ይችላል። በትንሹ 100,000 እፎዮች ይወጣሉ ነገ ተነገ ወዲያ። ይህን ማይሰበር ተቋም እንመሰርታለን። ሰላም እንደምንፈልግ ሪስፔክት መደራረግ ጥሩ ነው። እስካሁን ያሉ ችግሮች ካሉ አፉ ልንባባል እንችላለን። ነገር ግን አይ ቀጣይም እኛ እንሰራለን፣ እኛ እንደፈለገን እንፈነጫለን፣ እናንተ ግን ዝም በሉ አይሆን ነው። ይሄ ታላቅ ኡስታዛችሁ ምን እንደሚል ስሙት። ኢየሱስ ምን አገባው? ለምን ምን ማለት ነው? አላህ ምን አባቱ አገባው ብለን ያውን ስድብ አለ ነውር አይደለም እንዴ? አይደለም አላህ አንተውና አባትህን ምን አገባው እያልኩ ብላ ይሄን ንቀት አይደል እንዴ? ከዚህ በላይ ስድብ አለ እንዴ? ጉራይድ ምን ነው የሚገባው? ነው የሚገባው? ይስከታል ለፍርድ መቀርበው ትእዛዙን የሰጠኝ ጌታ ነው። ትእዛዙን ጥሰሃል፣ ህግን አላከበርክም ብሎ ይከሰኛል። ኢየሱስ የትኛው ቤት ሆኖ ነው በዚህ መሀል ሚና የሚጫወተው? የእሱን መብት አልጣስኩማ፣ እሱ የደነገገውን ህግ አላፈረስኩማ፣ ወይስ የከለከለኝ ነገር አልተዳፈርኩም። ያማል፣ በእውነት ያማል። በዚህ መጠን እነሱ ሲናገሩን ጽድቅ ነው። ይሄ ኡስታዝ ጀግና ነው ለነሱ። ምን አገባው ኢየሱስ? ይሄ ንቀት እኮ ነው። አምላኬን ስሙን ጠርተ ምን አገባው ህግ ማን ስጣለው እያልክ ስትል ለእኔ ስድብ ነው ወንድሜ። ይሄ ትልቅ ንቀት ነው ለእኔ። ምላሽ አትስጡኝ ማለት ደግሞ አዋጭ አይደለም። አንድ መፍትሄ ግን ሰጣችኋለሁ። ክርስቲያን ልኬልሃለሁ። ሙስሊሞች አንድ መፍትሄ አላችሁ። ቴሌግራም ላይ ልኬልሃለሁ። እኛ ያልተጻፈ ኢየሱስ ምን አገባው የሚል መረጃ አንጣ ብንለው ኡስታዝ እንት ቢገባ ስንት አንዲት ሊያመጣ አይችልም። ይሄ ግብዳ ሀባብ ራስ ኬትም ሊያመጣው አይችልም። ኬትም ሊያመጣው አይችልም። ኢየሱስ ምን አገባው የሚል ቃል ኑ ቻሌንጅ አድርጉኝ። አንዲት ያለ መረጃ ላወራኋት አንዲት አታመጡ። የምታነሷቸውን እንሄድባቸዋለን። አንድ መፍትሄ አላችሁ። እንደዚህ ልጅ በቃ እየተሰደብን ያለ ነው። ክርስቲያኖች የሰደቡን ሐዲሳችን ነው የሰደበው በሉና ቀዳችሁ ጣሉት። የራሳችሁ ኡስታዝ ነው ይሄ ንጽጽር የሚሰራ ክርስቲያን። ቀጥል። ሚዩት ነህ ክርስቲያን፣ ሚዩት ነህ፣ ሚዩት ነህ። ኦኬ እሺ።
ሜቢ ካልተሰማ የስልካችሁን ድምጽ ጨመር አድርጋችሁ ለማዳመጥ ሞክሩ። ምን አሉኝ መምህር? አይሰማም አሁንም? አሁን ዩት ነው እያሉ ነበር። ከስር እስቲ ቼክ አድርጉና እየሰማሁ ነው። ቀጥል። ይሰማል። ቅድም ለምን ነበር ክሳት ነው። ኦኬ እሺ። ሜቢ ድምጽ ከሌለው የስልካችሁን ቮሊዩም ትንሽ ጨምሩና ለማዳመጥ ሞክሩ። ኦራይት ምን አለ እዚህ ሐዲስ ውስጥ እጅግ ለአእምሮ የሚሰቀጥጡ ቆሻሻ ሐዲሶችን ይዟል አለ። እንግዲህ ይሄ ወንድማቸው ሙስሊም ነው። ክርስቲያኖች ወደው አይደለም ነብያችንን እንዲያደረገ የሚሉት መጽሐፋችን ውስጥ አለ። ለአእምሮ የሚሰቀጥጡ ቆሻሻ ተግባራቶች አሉ አለ። እኔ ላይ ይገደል ብለው አሁን ሰሞኑን የጮሁት በምን ምክንያት ነው? ሙሐመድን ታፍሩበታላችሁ፣ ለሰዎች አርያ ምሳሌ ማይሆን አስተምሮቶች አሉት ብዬ ስለተናገርኩ ነው አይደለም? ይሄው ኡስታዛችሁ እኮ አስቀድሞ ብሎታል። ከአመት በፊት የዛሬ አመት ምናምን አካባቢ ይመስለኛል ብሎታል። እኔ ይህንን ተተናገርኩ የዛሬ 3 ወር አካባቢ ይመስለኛል፣ 2 ወር እንደዚህ አካባቢ። ይህ ወንድማችሁ ከአመት በፊት ዘግናኝ ሰቅጣጭ ለአእምሮ የሚታክቱ የሚቀፉ አስተምሮቶች ሐዲሳችን ላይ አለ። እሱን እያነበቡ ነው። ሰው ቀደን እንጣለው ያለው የራሳችሁ ኡስታዝ ነው። አንድ የጨርስና ከዛ እኔን ተሳደበ ያሉበትን እንሄድበታለን። ቴሌግራም ልኬልሃለሁ። ይህን ልጅ እንደውም ሙስሊሞች ሲሰድቡት ደግሞ ሌላ ሙስሊም ደግሞ ይህንን ሙስሊሙ ሲሰድቡት ማለት ነው ምን አጠፋ እሱ ልክ ነው ብሎ የሰራበት ደግሞ አለ። ልኬልሃለሁ ቴሌግራም። ኦኬ
ምን አለ? እያንዳንዳችን የማንቀበለው ሐዲስ አለ። በሚስጥር ነው እኛ ስናወጣው ይጮህብናል፣ ግን አይቀበሉትም። አይምሯችን አይቀበለውም አለ ያኛው ኡስታዝ። ከዛ እዚህ ኡስታዝ ላይ ሲጮህበት ጊዜ ይሄንኛው መጣና ትክክል እኮ ነው ያለው። ሁሉንም አይደለም አልቀበልም ያለው፣ አንዳንዱ ማንቀበለው በቃ አለ። ደብቀን ነው ሁላችንም ዋይድ እኛ ያን የተደበቀውን አወጣን። በቃ ይሄ ነው የተፈጸመው። ድጋሚ አላህ ቢፈጥረኝ የማልቀበለው ሐዲስ አለ። ይሄ ክርስቲያን አይደለም ይሄ ልጅ። እስኪ እዚህ ላይ የግድያ አዋጅ አውጁ። ወንድ የሆነ ሙስሊም እዚህ ልጅ ላይ የግድያ አዋጅ አውጅ። ድጋሚ ብትፈጥሩኝ የማልቀበለው ሐዲስ አለ። ሙሐመድ ያደረገው ሙሐመድ የተናገረው አለ። ይሄ ልጅ ማነው? ወንድ የሆነ ጀግና ሙስሊም ይህንን የራሱን ወንድም ሄዶ የሚያስይዝ ሄዶ የሚያስፈራራ ሄዶ የሞት አዋጅ የሚያውጅበት ማን ነው? አይመስላችሁም ነበር አይደል? ያ ሰው የሚያነባ አይመስላችሁም? እነዚህ ሁሉ ሐዲሳቶች ወጡ። እንደውም ይሄንን ራሳቸው የማይቀበሉት ነው። ክርስቲያኖችን በተመለከተ ሐዲሳትና ቁርአን ላይ ያለውን ነገር ደግሞ ብናወጣ ምን ያህል ነገሮች እንደሚፈጠሩ እናውቃለን። እነዛ ነገሮች ወጡ፣ እነዛ ነገሮች ተነገሩ። እስኪ ወንድ ናችሁ እነዚህ ወንድሞቻችሁ ላይ ሂዱና የሞት አዋጅ አውጁባቸው። እሺ በጣም እናመሰግናለን። እነዚህ ሁላችንም አፍረንበት እንጂ የማንቀበለው አለ። ሁላችንም ደብቀ ነው እንጂ የነብያችን ድርጊትን የምንሸማቀቅበት አለ። እኛ ከመናገራችን ከዓመት በፊት የተነገረ እኛ አይደለም ያለ የራሳችሁ ኡስታዞች። በጣም ኡስታዝ ሙአዝ በጣም የሚገርመኝ ምንድነው እሱ ያንን አብሶ በአንድ ጥባት ነው 11 ሴቶችን ነብዩ ወሲብ የሚያደርገው የሚለውን ወይንም 9ኙን የሚለውን አቡ ሁሬራ ነው ይሄንን የዘገበው ከኛ በላይ